ይህ ሰው ቱሪስቶችን በብረት ጎጆ ውስጥ ከሻርኮች ጋር እንዲዋኙ ካመጣቸው በኋላ በድንገት በቢላ ወቅቶ ለሻርኮች ምግብ ያደርጋቸዋል። ራሱን የባህር አምላክ አድርጎ የሚቆጥረው ይህ በሽተኛ ሰው ቀጣዩን ሰለባውን ቢያመጣትም እሷ ግን በደም ለተራቡት ግዙፍ ሻርኮችና ለሱ በቀላሉ እጅ የምትሰጥ አልነበረችም። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዴንጀረስ አኒማል የተባለውን በ2005 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ታሪኩ የሚጀምረው በአውስትራሊያ ወርቃማ የባህር ዳርቻ ላይ ነው። ግሬግ የተባለ ቱሪስትና ነፍሰ ጡር ጓደኛው ሄዘር ሁለቱም ካናዳውያን ቱሪስቶች ሲሆኑ ከሻርኮች ጋር በብረት ጎጆ ውስጥ ሆኖ ለመዋኘት የሚያስችለው ቱከር ኤክስፒሪየንስ የተሰኘውን ቦታ ያገኛሉ። ነገር ግን የቦታው ባለቤት ቱከር በአቅራቢያው አልነበረም። በምትኩ ዴቭ የተባለ ነጋዴ ያገኛሉ። እሱም በቅርቡ አንድ ሰው በሬንጅ ሻርክ እንደተጠቃ ያስጠነቅቃቸዋል። ሁለቱ ግን በታሪኩ እየሳቁ እያለ ቱከር በደስታ ተሞልቶ ብቅ ይላል። እሱም ከካናዳ የመጡ መሆናቸውን ካወቀ በኋላ ፍቅረኛሞች መሆናቸውን ይጠይቃቸዋል። ሄዘር ግን በአንድ ሆቴል ውስጥ የሚኖሩ ጓደኛሞች ብቻ መሆናቸውን ገልጻ ከሌላ ቡድን ጋር ወደ ሲወርልድ መሄድ የነበረባቸው ቢሆንም ተኝተው ስለረፈደባቸው እንደቀሩ ትነግረዋለች። ቱከርም እንግዲህ እዚህ መሆናችሁን ማንም አያውቅም ማለት ነው ሲል ይቀልዳል። ይህም ልጅቷን በጣም ያስደነግጣታል። ምንም እንኳ ብትሰጋም ሁለቱም በማያውቁት ሰው ጀልባ ተሳፍረው ወደ ሰፊው ውቅያኖስ ይጓዛሉ። ቱከር በ7 ዓመቱ በሻርክ በጭካኔ ተጠቅቶ በሕይወት እንደተረፈና ይህም በሰውነቱ ላይ ጠባሳ ጥሎ ማለፉን ይነግራቸዋል። በመቀጠልም ሻርኮችን ለመሳብ ማባበያ ወደ ውሃ ይጥላል። ልጅቷ በፍርሃት መረበሽ ስትጀምር እሱ እንድትረጋጋ የሚረዱ የጽናት ልምምዶችን ያስተምራታል። ከዚያም ሁለቱም በብረት ጎጆ ውስጥ ሆነው ወደ ውሃው ይወርዳሉ። በደርዘን የሚቆጠሩ ሻርኮችም አንድ ላይ ከቧቸዋል። እሷ በድጋሚ ስትፈራ ጓደኛዋ እጇን በመያዝ ያረጋጋታል። በዚህም ምክንያት ፍርሃቷን ረስታ የሻርኮቹን አስፈሪ ውበት ማድነቅ ትጀምራለች። ከውሃው ከወጡ በኋላ በጣም መደሰታቸው ለቱከር እየነገሩ ሳለ ቱከር በድንገት ግሬግን በቢላዋ ወግቶ ወደ ውቅያኖስ ውስጥ ይጥለዋል። ሻርኮቹም ወዲያውኑ ይበሉታል። በማግስቱ ጠዋት ዘፊር የተባለች ሴት በባህር ላይ ስትጫወት ይታያል። ከዛም ወደ አንድ ሱቅ ስትገባ ሞሰስ የተባለ ወጣት ለመኪናው ማንሻ ገመድ ፈልጎ ሲያጣ ትመለከታለች። በድንገት በሱቅ ውስጥ አይስክሬም ሰርቃ በባዶ የለስላሳ ዕቃ ውስጥ ደብቃ ስትወጣ ልጁ ያያታል። እሱም ቀርቦ ገመድ እንዳላት ሲጠይቃት የለኝም ትለዋለች። ግን የሰረቀችውን ለሱቅ ጠባቂው እንደሚያጋልጥባት ሲያስፈራራትና ገመድ ፍለጋ 10 ብሎክ እንደተጓዘ ሲነግራት እሷም ሳትወድ በግድ ወደ መኪናዋ ትወስደዋለች። በመንገድ ላይም ሲሄዱ ሪል ስቴት ሻጭ መሆኑን ቢያወራላትም እሷ ግን ዝም እንዲል ነግራ ትቆጣዋለች። ቆይቶም መኪናዋ ጋር ሲደርሱ ሰሌዳውን አይታ ገመዱን ትሰጠዋለች። መኪናው እስኪነሳ በሚጠብቁበት ጊዜ ስለ ሰርፊንግ እያወሩ ይግባባሉ። እሷም በጣም ትማረክበታለች። ልጁን ባትረዳው እንኳን ለሱቅ ጠባቂው እንደማይናገር ይገልጽላታል። በዚያኑ ምሽትም ወደ እሱ ቤት በር ላይ ሄደው በእሷ መኪና ውስጥ ቆንጆ የፍቅር ጊዜ ያሳልፋሉ። ዘፊር በቀን 9 ዳቦችን እንደምትበላና ሰርፊንግ የምትወደው በየብስ ላይ ምንም የተሻለ ነገር ስላልነበራት እንደሆነ ትነግረዋለች። በመጨረሻም መኪና ውስጥ ይተኛሉ። እሱም ጠዋት ማልዶ ቁርስ አዘጋጅቶ ወደ እሷ ሲሄድ እሷ ግን መኪናዋን ይዛ ሄዳለች። ከዛም ሙሉ በሙሉ ባዶ ወደሆነ የባህር ዳርቻ መኪና ማቆሚያ ትደርሳለች። እዚያም አንድ መኪና ብቻ አለ። መኪናዋን ልታቆም ስትል የሰሌዳዋ መፍቻ ከሞሰስ ጋር በነበራቸው ጊዜ መጥፋቱን ትረዳለች። ሌላ አማራጭ ስለሌላት ወደ መኪናው ስትጠጋ ባለቤቱ ቱከር ሆኖ ታገኘዋለች። እሷም ተመሳሳይ ቁልፍ ካለው ስትጠይቀው ሳይጠራጠር ይሰጣታል። ከሄደ በኋላ ዘፊር ከሞሰስ የጽሑፍ መልእክት ይደርሳታል። በዚህ መሃል ግን ቱከር ከጀርባዋ መጥቶ ያፍናታል። ራሷን ስትስት በትልቅ ሻንጣ ውስጥ አስገብቶ ይወስዳታል። ፀሐይ ስትወጣ ሻንጣውን ወደ ጀልባው ክፍል ያስገባዋል። ጓደኛዋ ሞሰስ ወደ ባህር ዳርቻው መጥቶ መኪናዋን ቢያገኘውም እሷ የለችም። ስልኳም መኪና ውስጥ ይጮሃል። በንጋታው ስትነቃ ራሷን ከአልጋ ጋር በካቴና ታስራ ታገኘዋለች። በአጠገቧም ሄዘር የተባለችው ሴት ታስራለች። ልጅቷ ብትጮህም ሄዘር ድምጿን ማንም እንደማይሰማው ትነግራታለች። እሷ ግን ዝም አላለችም። መቆለፊያውን ለመክፈት መፈለግ ትጀምራለች። ነገር ግን ግድግዳው ላይ ከዚህ በፊት የታገቱ ሰዎች የጻፉትን ስም አይታ ትደነግጣለች። እነዚህ ሰዎች ቱሪስት በመሆናቸው ማንም ሊፈልጋቸው እንደማይመጣ ይረዳሉ። ሞሰስ ወደ ስራ ሲሄድ የእሷ መኪና በፖሊስ ሲጎተት አይቶ ይጨነቃል። ወዲያውኑ ፖሊስ ጣቢያ በመሄድ የጠፋ ሰው ሪፖርትም ያደርጋል። ፖሊሱ ላለፉት 11 ሰዓታት ብቻ እንደሚያውቃት ሲረዳ ሪፖርቱን ለመቀበል ቢያቅማማም ልጁ ግን እንደምንም ያሳምነዋል። ነገር ግን ፖሊሱ የአያት ስሟን ሲጠይቀው ሞሰስ መልስ ያጣል። መርከቡ ላይ ሄዘር የእናቷን ቃል ባለመስማቷ ትቆጫለች።
ዘፊርም በአሳዳጊ ቤት ውስጥ ስላደገችበትና በታዳጊዎች ማረሚያ ቤት ስላሳለፈችው ሕይወት ታወራላታለች። በዚህ ጊዜ ድንገት የሄዘርን የጡት መያዣ የውስጥ ሽቦ ተመልክታ መቆለፊያውን ለመክፈት እንድትሰጣት ጠይቃታለች። ሽቦውን አውልቃ ልክ ስትጨርስ ቱከር ምግብና ውሃ ይዞ ይገባል። ሁለቱም ውሃውን ይጠጣሉ። ሰውየውም ስለ እባብ ታሪክ እያወራ እሱ እውነተኛው መርዘኛ እባብ መሆኑን አስጠንቅቋቸው ይወጣል። እሱ እንደወጣ ልጅቷ መፍቻ ሽቦውን ብትጠቀምም የሰጣቸው ውሃ በውስጡ አደንዛዥ እጽ የነበረበት በመሆኑ ራሷን ትስታለች። ዘፊር ወድቃ ስትደክም ቱከር ተመልሶ በመግባት ሽቦውን ከእጇ ላይ ወስደዋል። በኋላም ስትነቃ መርከቡ ላይ በሰንሰለት ታስራለች። ቱከርም ካሜራውን እያስተካከለ እኔ እዚህ ባህር ላይ ስሆን አምላክ እንደሆንኩ ይሰማኛል ይላታል። ከዛም ሄዘርን ከማንቃቱ በፊት የፀጉሯን ዘለላ በቢላዋ ይቆርጠዋል። ሲጨርስ በክሬን አንስቶ ከውሃው በላይ ይሰቅላታል። ሻርኮች ሰው መብላት እንደማይወዱ ነገር ግን ቱሪስቶች በሚጥሉት ማባበያ ምክንያት መርከብን ከምግብ ጋር ማገናኘት እንደጀመሩ ይነግራታል። ልጅቷ እንዲመራት ብትለምነውም እሱ በፍጹም አይሰማትም። ወደ ውሃው ዝቅ ሲያደርጋት ሻርኮቹ ተሻምተው ይበሏታል። የታሰረችው ሴት በከፍተኛ ድምፅ ስትጮህ ሰውየው በትልቅ ደስታ ቪዲዮውን ይቀዳል። ቆይቶም ወደ ውስጥ ገብታ በግድግዳው ላይ የራሷንና የሄዘርን ስም ስትጽፍ ከቀለሙ በታች እጅግ ብዙ ስሞች ተደብቀው ታገኛለች። ሰውየውም የሄዘርን ጸጉር በሲዲ ሽፋን ላይ በመለጠፍ ከሌሎች ሰለባዎች ጸጉር አጠገብ ደርድሮ ያስቀምጠዋል። ቀጣዩ ሲዲ ላይ ደግሞ ዘፊር ብሎ በመጻፍ ቀጣዩዋ ሰለባ እሷ መሆኗን ያሳያል። በማግስቱ ምግብ ሲያመጣላት ምግቡን ትደፈዋለች። ራሱን እንደ ሻርክ በመቁጠር ጠንካራው ደካማውን መብላት እንዳለበት ተፈጥሯዊ ሕግ ነው እያለ በሹፈት ይነግራታል። ልጅቷ ግን ሻርኮች እጅግ የረቀቁ ፍጥረታት መሆናቸውንና እሱ ግን እናቱ ያልወደደችው ፈሪ መሆኑን ትነግረዋለች። እሱም ምንም ሳይመልስላት የቆሻሻ ባልዲውን ለሽንት እንድትጠቀምብን ነግሯት ይሄዳል። በኋላም ዘፊር የቆሻሻ ባልዲውን ከተመለከተች በኋላ አንድ ሀሳብ ይመጣላታል። የባልዲውን እጀታ ሰብራ በመውሰድ ስለታም መሳሪያ ታዘጋጃለች። ማታ ላይ ቱከር በመርፌ ሊወጋ ሲመጣ በድንገት በስለታሙ ብረት ወቅታው ራሱን ይስታል። ቁልፉን ወስዳ ራሷን ብትፈታም እሱም ወዲያውኑ ነቅቶ በፍጥነት ያባረራታል። ወዲያውም ደርሶባት መርፌውን እግሯ ላይ ወጋታል። ልጅቷ እየደከማትም ቢሆን ወደ መቆጣጠሪያ ክፍል ገብታ ሬዲዮ ብትሞክርም ሲግናል አታገኝም። ወደ ላይ ስትወጣ ገዳዩ ሊይዛት ሲል ካሜራውን ወደ ውሃ ውስጥ ጥላ እሷም ትዘላለች። ነገር ግን በመርፌው ኃይል ምክንያት ራሷን ስትስት ሰውየው መልሶ ወደ መርከቡ ይጎትታታል። በማግስቱ ሞሰስ ከፖሊሶች ጋር በመሆን ባህር ዳርቻው ላይ ፍለጋ ይጀምራል። እሱም ዌቭዋች የተባለውን የቀጥታ ስርጭት መመልከቻ መተግበሪያ በመጠቀም በቪዲዮ ላይ የዘፊር መኪና ከነበረበት ቦታ ቱከር ኤክስፒሪየንስ የሚል ጽሑፍ ያለበት መኪና ሲወጣ ያያል። እሱን ለማግኘት ቢደውልም ስልኩ አይነሳም። ምክንያቱም ሰውየው አዲስ ካሜራ ሊገዛ ወደ ከተማ ሄዶ ነበር። እሱ ከተማ ውስጥ እያለ ልጁ ወደ ጀልባው ደርሶ በጀልባው ውስጥ ማንም ባይኖርም በድንገት ግን የዘፊርን ድምፅ ይሰማል። መስኮቱን ሰብሮ ወደ ውስጥ በመግባት ልጅቷ የታሰረችበት ቦታ ያገኛታል። ከዛም አፏ ላይ የለጠፈውን ፕላስተር ሲያነሳላት በፍጥነት ፖሊስ እንዲጠራ ትነግረዋለች። እሱም ለፖሊስ ሊደውል ሲል ሰውየው ይመጣና በመካከላቸው አስፈሪ ትግል ይጀምራል። ሞሰስ ቱከርን ሊያሸንፈው ሲል በድንገት ዴቭ ከጀርባ መጥቶ ልጁን ይመታዋል። ነገር ግን ዴቭ የሴት ጩኸት ከታች ሲሰማ ምን እየተካሄደ እንደሆነ ከረፈደ ይገባዋል። በዚህ ጊዜ ሰውየው ዴቭን በመጥረቢያ መጥቶ ገድሎ ይጥለዋል። ቆይቶ ሞሰስ ሲነቃ ራሱን ከዘፊር አጠገብ ታስሮ ያገኘዋል። ሊያድናት ባለመቻሉም ይቅርታ ይጠይቃታል። ለምን ጥላው እንደሄደች ሲጠይቃት ብቸኝነት እንደሚሻላት ትነግረዋለች። እሱ ግን ማንም ሰው ብቻውን መሆን እንደማይገባውና እሷም ካለፈችበት ነገር ለመሸሽ እንደመጣች እንደሚረዳ ይነግራታል። እያወሩ እያለ ድንገት ቱከር ገብቶ በሞሰስ ላይ ማሰሪያ ያደርግበታል። ጸጉሩንም ወዲያውኑ ይቆርጠዋል። እሷም ሞሰስ የሀገር ውስጥ ሰውና ባለሀብት በመሆኑ ፖሊሶች ፍለጋቸው እንደማያቆሙ ነግራ እንዳይገድለው ትለምነዋለች። ሰውየው ግን ምንም ሳይሰማት ወደ ውሃው ዝቅ ያደርገዋል። እሷን እንዲገድላትና ልጁን እንዲምረው ብትለምነው ሰውየው ፈቃደኛ አይሆንም። ከዛም ልጁም ወደ ውሃው ሲገባ ሻርኮች ይከቡታል። እሷም እንዳይንቀሳቀስ ትነግረዋለች። ሞሰስ ሳይንቀሳቀስ በመቆየቱ ሻርኮች ትተው ይሄዳሉ። ይህም ቱከርን በጣም ያበሳጨዋል። ስለዚህ ልጁን መልሶ ወደ ላይ በመሳብ ደጋግሞ ይወገዋል። ደሙም ውሃ ውስጥ ይፈሳል። በዚህ ጊዜ ሻርኮች በደሙ መዓዛ ተስበው በድጋሚ ይመጣሉ። ልጁም ተስፋ መቁረጥ ይጀምራል። ነገር ግን በዚህ ሰዓት የፖሊስ ሄሊኮፕተር በአቅራቢያው ስላለፈ ቱከር እንዳይታይ ሲል ግድያውን ለጊዜ ያቆመዋል። ውስጥ ከገቡ በኋላ ጀልባው ላይ በደረሰበት ጉዳት የተነሳ በጸጸት ስሜት እሱን ትመለከተዋለች። ከዛም ካቴናውን ለመፍታት ስትል የገዛ አውራ ጣቷን ትሰብረዋለች። ሰውየው ምግብ ይዞ ገብቶ ሞሰስ ደካማ ስለሆነ ለእሷ እንደማይመጥናትና ዛሬ ምሽት ታላቅ ትዕይንት እንደሚኖር ነግሯት ይሄዳል። ልጅቷም እጇን ለማውጣት ብትሞክርም በተሰበረው ጣቷ ብቻ ሊወጣላት አልቻለም። በመሆኑ በከፍተኛ ስቃይ እየጮኸች የገዛ ጣቷን በጥርሶቿ መንከስ ትጀምራለች።
ቆይቶም ቱከር ሲመለስ እሷ አልጋዋ ላይ የለችም። ከበሩ ጀርባ ተደብቃ እሱ ወደ ውስጥ ሲገባ ክፍል ውስጥ ቆልፍበታለች። ሞተሩን ለማስነሳት ወደ መቆጣጠሪያ ክፍል ስትሮጥ ሰውየው ግን በድንገተኛ በር ማምለጫ በኩል መጥቶ መብራቱን ያጠፋዋል። እሷን በቅርብ ያለ የመዝናኛ መርከብ ታያለች። የርቀት ምልክት ሰጪ ሽጉጥ ተኩሳ ሰዎችን ለመጥራት ስትሞክር ድንገት ከጀርባዋ ይደርሳል። ከዛም እሱ ላይ ተኩሳበት በሩን ትዘጋለች። ደግማ በጣሪያው መስኮት በኩል ልታመልጥ ስትል ቱከር በሩን ሰብሮ ይገባል። እሷን በማብሰያ ድስት ፊቱን መታ እጁን በቢላዋ ወቅታ ታመልጣለች። እሱ ሲነቃ ዘፊር ወደ ባህር ዳርቻው እየዋኘች ያያታል። እናም በፈጣን ጀልባ ተከትሏት ይሄዳል። እሷን በሙሉ ኃይሏ እየዋኘች የባህር ዳርቻው ላይ ብትደርስም በጭካኔ ይዛትና አፏን ይዞ ራሷን እንድትስት ያደርጋታል። ቆይታም ስትነቃ ራሷን በክሬኑ ላይ ተሰቅላ ታገኘዋለች። ሞሰስ ደግሞ ወንበር ላይ ታስሯል። ጨካኙ ሰው ካሜራውን አዘጋጅቶ ሻርክ እስኪመጣ ይጠብቃል። ልጁን በእሷ ላይ ይህን ማድረጉ እንዲያቆም ይለምነዋል። አሁን እሷ ወደ ውሃው ዝቅ እያለች ነው። ከእሷ ደም ቢፈስም ሻርኩ ሳይነካት ያልፋል። በዚህ ጊዜ ሰውየው ግራ ይጋባል። ነገር ግን አንድ ግዙፍ ነጭ ሻርክ መጥቶ ሌሎችን ያባረራቸዋል። ቱከር ሻርኩን በጦር ሊወጋው ሲሞክር ድንገት ይጥለዋል። እናም ልጅቷ በገመዱ አማካኝነት ወደ ላይ ልትወጣ ስትል ትወድቃለች። ከወደቀች በኋላ ከማሰሪያው ትፈታለች። ግዙፉ ሻርክም ጋር ፊት ለፊት ትገናኛለች። ሻርኩ ግን ሳይነካት አልፎ ይሄዳል። ቱከር ውሃው ሲፈልጋት፣ ዘፊር ግን በጀልባው የጀርባ በኩል እየወጣች ነበር። ከዛም በጀርባው ሆና ሳያስበው የሻርኩን ሽጉጥ ወስዳ ሰውየውን ደረቱ ላይ ትወገዋለች። የቆሰለው ቱከር አቅም አጥቶ ወደ ውሃው ይወድቃል። ግዙፉ ነጭ ሻርክም በራሱ ካሜራ ፊት በጭካኔ ይበለዋል። ሻርኩ ሲጎትተው የክሬኑ ገመድ በእግሯ ላይ ተጠምጥሞ ስለነበር ወደ ውሃ ውስጥ በድጋሚ ትገባለች። ይህን ሲያይ ሞሰስ በድንጋጤ ራሱን ይስታል። ዘፊር ግን ታግላ ወደ ላይ ትወጣለች። ከዛም የርቀት መብራቱን በመተኮስ በአቅራቢያው ያለ መርከብ እንዲረዳቸው ትጠራለች። በመቀጠል አብሯት ያለውን ልጅ ለማንቃት ትሞክራለች። ከዚህ በፊት መሬት ላይ ለእሷ የሚሆን ምንም ነገር እንዳልነበር ታስብ እንደነበርና አሁን ግን እሱ ስላለ ህይወቷ እንደተቀየረ ትነግረዋለች። ሞሰስ በመጨረሻ አይኑን ይከፍታል። ሁለቱም በተስፋ ፈገግ ይላሉ። ፊልማችንም እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።